በእኔ ምክንያት ያገኙሽን አምስቱን ሐዘናት እያሰበ አቡነ ዘበሰማያትንና በሰላመ ቅዱስ ገብርኤልን ወይም አባታችን ሆይን የደገመውን ኃጢአቱን አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከመሞቱ አስቀድሞ 3 ቀን ሲቀረውም ከአንቺ ጋር ወደ እርሱ መጥቼ ይገለጥለታለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን የሰጠባቸው አምስቱ የእመቤታችን ሐዘናት እነዚህ ናቸው። አንደኛ፣ አረጋዊ ስምዖን አይሁድ እንደሚገድሉት በነገራትና በአንቺም ደግሞ በነፍስሽ ሰይፍ ያልፋል ባላት ጊዜ። ሁለተኛ፣ በ12 ዓመቱ ወደ ቤተ መቅደስ ሄደው ጠፍቶባት ለ3 ቀናት ፈልጋ ባጣችው ጊዜ። ሶስተኛ፣ እጁንና እግሩን አስረው በጲላጦስ አደባባይ በገረፉት ጊዜ። አራተኛ፣ በዕለተ ዓርብ በሁለት ወንበዴዎች መካከል እጅና እግሩን ቸንክረው እርቃኑን በሰቀሉት ጊዜ። አምስተኛ፣ ወደ አዲስ መቃብር ባወረዱት ጊዜ ናቸው። ጌታችንም ለእናቱ ለእመቤታችን ከሰጣት ተነግሮ የማያልቅ ብዙ ቃል ኪዳኖች ውስጥ አንዱ እነዚህን አምስቱን ሐዘናት እያሰበ የአባታችን ሆይ ጸሎት የጸለየውን እንደሚምርላት የሰጣት የምህረት ቃል ኪዳን ነው። ለእግዚአብሔር ምስጋና ይሁን። እኛንም ለእመቤታችን በሰጣት የምህረት ቃል ኪዳን በኪዳነ ምህረት ይማረን ይቆየን።